ትሉና በረከቱን ሁሉም ሰው ቢካፈል ወደፊት ስለቀደምን የተለየ የምናገኘው ነገር የለም። በእርጋታ ግን ራሳችንን ጠብቀን ካለን ለሁላችንም ይበቃናልና እግዚአብሔር ሁላችንን ይባርከን፣ በምሕረቱ በቸርነቱ አይለየን። እግዚአብሔር አምላክ የቸርነቱን ሥራ ይስራልን። ኪዳነ ምሕረት ትባርከን። ኪዳነ ምሕረት ከሁላችን ጋር ትሁን። ይህ ማጠንቱ ይፈውሰን። በመስቀሉ እግዚአብሔር ይባርከን። እዚህ የተሰበሰብነውን እግዚአብሔር በጤና በሰላም በፍቅር ይጠብቀን፣ ሁላችንንም ይባርከን። አሁን ማጠንቱን እናጠናለን። ከዛ በኋላ በመጨረሻ አባታችን ከባረኩም በኋላ መዝሙር ዘምረን ጸበሉን ተረይተን እንሄዳለን። እግዚአብሔር ከሁላችን ጋር ይሁን። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወላለመ ዓለም። እሺ የተወደዳችሁ ምእመናን እንግዲህ ሁልጊዜ ራሳችሁን እያስተናበራችሁ ራሳችሁ አስተናባሪ ሆናችሁ እንደምታገለግሉ እናምናለን። ትንሽ ቦታውን ሰፋ እናድርገው። ይህ ሰማያዊ አገልግሎት ነው፣ ምድራዊ አይደለም። ይህ አገልግሎት በሰማይም ያለ ቤተ መቅደሱ አገልግሎቱ እንዲያውም ሊቁ ምንድን ነው የሚለው? ወባቲ ለዛቲ ቤተክርስቲያን አርአያ ዘበሰማያት ወየንተ መላእክት ብነ ካህናት እያለ በመላእክት ፋንታ እንደ መላእክቱ የሚያመሰግኑ ካህናት በዚህ በቅድስናው ስፍራ ተገኝተው እየታጠነ ነው ማዕጠንቱ። ጸሎታችን እንዲቀበልልን እግዚአብሔርን እልል እያልን እናመስግነው። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወላለመ ዓለም። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔርን አመስግኑ። መላእክት የሚሰግዱለት ፍጥረታት የሚርዱለት እግዚአብሔር በዚህ ማለዳ በመካከላችን ተገኝቶ እየባረከን ነውና እልል ብላችሁ እግዚአብሔርን አመስግኑ። አዎ የተወደዳችሁ እግዚአብሔር ቤተሰቦች መኖር የተመኙ ሳያዩት ያለፉ፣ እኛ ግን በምሕረቱ ብዛት ዛሬ እዚህ ተገኝተን እዚህ ተሰብስበን እግዚአብሔርን እያመሰግነ ነውና ስለፈቀደልን እልል ብላችሁ እግዚአብሔርን አመስግኑት። ስሙ የተመሰገነ ይሁን። ቅዱስ እግዚአብሔር ለምድራችን ሰላምን ያብዛ። የምስኪኖችን ጩኸት እግዚአብሔር አምላክ ይስማልን። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወላለመ ዓለም። የምሕረት አምላክ እግዚአብሔርን አመስግኑት፣ አመስግኑት። አሁንም እያላላቸው ልባችንን እግዚአብሔር በመረጋጋት ይሙላው። በቀናው ጎዳና እንድንሄድ እግዚአብሔር ጥበብን ይስጠን፣ የፍቅር መሳሪያ ያድርገን። እልል ብላችሁ እግዚአብሔርን አመስግኑ። ለሰዎች ደስታ ምክንያት ያድርገን እግዚአብሔር። በብርሃን እንደ ብርሃን እንድናንጸባርቅ ያድርገን እግዚአብሔር። እኛ ልጆቹን እግዚአብሔር በሰላም በፍቅር ይጠብቀን፣ ሁላችንን ይባርከን። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወላለመ ዓለም። ለታመሙ ነፍሳቸው ለተጨነቀች የአምላካችን ምሕረት ፈውስ ይገባልና ሁላችሁም እግዚአብሔርን አመስግኑት። የሰበሰበን አምላክ እግዚአብሔር ክብር ምስጋና ለሱ ይሁንልን። አምላካችን እግዚአብሔር የነደደውን እንዲያበርድልን፣
የጠፋውን ፍቅር እንዲመልስልን የፈውስ ይህንን የሚፈሰውን ደም በቃ ብሎ እግዚአብሔር አምላክ ሁላችንንም ሰላም እንዲያደርግን ጉስቁልናውን በቃ ብሎ እግዚአብሔር አምላክ ምሕረቱን እንዲያበዛልን ሁላችንንም እግዚአብሔር እንዲጠብቀንልን